እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። ድንቅ ይሆናል ዛሬ። ሃሌሉያ። ሃሌሉያ። ማዲስ ሰናድ ያለው ረማቲያስ ወንድማችን ቢኒ ወደዚህ ይመጣል። አንድ ዝማሬ እየዘመርን እሱን አብረን እንሆናለን። ሃሌሉያ። ይገባሃል 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 እንደ ዋላ ውሃ እንዳማረህ በበረሃ ጥም እንደያዘው ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን እንደ ዋላ ውሃ እንዳማረው በበረሃ ጥም እንደያዘው ልቤ አንተን ይላል ልቤ ልቤ አንተን ይላል ልቤ አንተን ጭው ባለ ደረቅ ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ጽሟ ውሃ አይደለም ኢየሱስ ነው ልሷ በዘላለም እንደ ዋላ ውሃ እንዳማረው በበረሃ ጥም እንደያዘው ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ልቤ። እጆች ከፍ ይበሉና እንደዚህ እንበለው እስቲ ምስጋና አምልኮ ይዤ መጣሁ አንተን የሚመስል አጣሁ ተወደስ ተቀደስ ለዘለዓለም የሚወዳደር አንተን የሚመስል የለም አንተን በሰው ልጆች መሃል አንተን የሚመስል የለም አንተን ኧረ አንተን የሚመስል አንተን የሚመስል የለም አንተን የሚመስል የለም አንተን የሚመስል አንተን የሚመስል የለም አንተን የሚመስል በፍጥረታት መሃል አንተን የሚመስል የለም አንተን የሚመስል የለም ወደ መገኘት እገባለሁ ወደ አንተ ክብር ወዳለበት እገባለሁ ወደ መገኘት በሉ ጌታን ወደ መገኘት እገባለሁ ወደ ግርግሩን ትቼ እገባለሁ ወደ አንተን የሚመስል የለም አንተን ዋዲራ ማሳክላቱ ከማሽላ ባሳና ቡራባያ አንተን የሚመስል የለም አንተን
እጹብ ድንቅ እጹብ ድንቅ ነህ እጹብ ድንቅ እጹብ ድንቅ እጹብ ድንቅ ነህ እጹብ ድንቅ እጹብ ድንቅ እጹብ ድንቅ ነህ እጹብ ድንቅ እጹብ ድንቅ እጹብ ኧረ እጹብ ድንቅ ነህ እጹብ ድንቅ እጹብ ድንቅ እጹብ ድንቅ ነህ እጹብ ድንቅ እጹብ ድንቅ እጹብ ድንቅ ነህ 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 እጹብ ድንቅ ሃሌሉያ ሃሌሉያ ጌታ በዚህ አለ። ሃሌሉያ ሺባራሱ ፕሬዲቪና ማያስ ሃሌሉያ ሃሌሉያ ሺባራሱ ፕሬዲቪና ማየና ናሞስ ሌዳሳ ዳሊያና ማሶ ፕሬዲቪና ሃዳይ ዳላቦስ ፕሬዲቪና ሃማንዳያስ ሃሌሉያ ሃሌሉያ ጌታ ሆይ ሳትንቀን አክብረህን በመሃላችን ስላለ ልታወራን ልትናገረን እንደ አባት ልታወራን ልትመክረን እዚህ ስላለ እናመሰግናለን። ሃሌሉያ ጌታ በዚህ አለ። መንፈሱ በዚህ አለ። ሃሌሉያ እንዳያመልጣችሁ፣ እንዳትተላለፉት ቢሬዲ እግዚአብሔር ሆይ እናመሰግናለን። የውስጠኛ ልባችንን ክፈተው፣ የውስጠኛ ጆሮአችንን ክፈተው። ለኔ ብዬ መስማት እንድችል እርዳኝ። ለማንም እንዳልሰማ ለራሴ እንድሰማ ጌታ ሆይ ታግዘን ዘንድ በኢየሱስ ስም ጸልያለሁ። እኔን ባሪያህን ከራስ ፀጉሬ እስከ እግር ጥፍሬ ድረስ በህልውና ውስጥ አድርገኝ። ካንተ ውጭ ምንም ማውራት እንዳልችል እርዳኝ በኢየሱስ ስም። ደህና ናችሁ? ሰላም በሉ። ጎናችሁ ያለውን ሰው ደህና ነህ ወይ በሉት። ዛሬ ለራስህ ስማ በሉት። በፍጹም ለሌላ ሰው እንዳትሰማ በሉት። እግዚአብሔር የሚናገረው እያንዳንዳችንን ስለሆነ ለሌላ ሰው ስላልሆነ
ይህ ፕሮግራም ከተሰጠኝ ጊዜ ጀምሮ በእግዚአብሔር ፊት ጸልይ ስለነበረ ሁሌ የሚያስጨንቀው ጌታ ምን ይላል፣ ምን ይናገራል ለሕዝቡ ጌታን ብሎ የሚመጣ ሰው ስላለ ሬዲ ናችሁ ለመስማት? ላስታይም ምን ነበር ያለን? የእግዚአብሔርን ጽድቅ የሚራቡና የሚጠሙ ይጠግባሉ። ዛሬ እግዚአብሔር የሚለን እኔም ከእናንተ ጋር ሰሚ ነኝ። እዚህ እኔ ስናገር ለእኔም ጭምር ስለማወራ ስር ስደዱ። ምንድነው ያለው ጌታ? ስር ስደዱ። በክርስቶስ ውስጥ ስር መስደድ የምነሳበት የመጽሐፍ ቅዱስ ክፍል ሁላችሁም እንድታወጡት ፈልጋለሁ። ቶሎ ቶሎ ብዬ ሄደን መጨረሻ ላይ መጸለይ ፈልጋለሁ። በቆላስያስ መልእክት ነው የምጀምረውና ቆላስያስ ምዕራፍ 2 ቁጥር 6 እስከ 7 ድረስ ቆላስያስ ምዕራፍ 2 ከቁጥር 6 እስከ 7 እንደዚህ ይላል። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት ምን በሉ? በእርሱ ተመላለሱ። ስር ሰዳችሁ በእርሱ ታነጹ። እንደገና ላንብበው። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት። የነገር ሁሉ ጅማሬ የሚጀምረው ጌታን ከመቀበል ነው። እዚህ ያላችሁ አማኞች ናችሁ ብዬ ነው የማወራው። ጌታ ክርስቶስን እንደተቀበላችሁት በእርሱ ምን በሉ? ተመላለሱ። ስር ሰዳችሁ በእርሱ ታነጹ። ዛሬ ማወራው ስለ ስር ነው። ስር ስለ መስደድ። ለምን ካላችሁኝ በኋላ መጨረሻ ላይ እነግራችኋለሁ። ምክንያቱም ማዕበል እየመጣ ስላለ ስር ስደዱ። ማዕበል አይቶ የሚያውቅ ሰው አለ ከመሀላችን? አሜሪካ ውስጥ ብዙ ማዕበሎች ይነሳሉ አይደል? ስቶርም ይነሳል ብዙ ጊዜ አይደል? እንድታስቡ ፈልጋለሁ። ሰፈራችሁ ወይም ቤታችሁ አካባቢ ስቶርም መጣ ብላችሁ አስቡ እና ከስቶርሙ በኋላ ሁለት ዛፎችን ብታዩዋቸው አንደኛው ዛፍ ወድቆ ብታዩትና አንደኛው ዛፍ ጸንቶ ቆሞ ብታዩት ስቶርሙ ምንድነው ያደረገው? ማዕበሉ ምንድነው ያደረገው? ስሩን ነው የገለጠለት። ከማዕበሉ በፊት ሁለቱም አረንጓዴዎች ናቸው። ከማዕበሉ በፊት ሁለቱም አንድ አይነት ዛፎች ናቸው። ሲታዩ ኦቨርሉካቸው አንድ አይነት ነው። ከማዕበሉ በፊት ሁለቱም ጤነኞች ናቸው። ሲታዩዋቸው ሁለቱም ዛፎች ናቸው። አንደኛው ግን ወድቋል። አንደኛው ግን በማዕበሉ ውስጥ ጸንቶ ቆሟል። የወደቀው ስር ስላልነበረው ነው፣ ጥልቀት ስለሌለው ነው። አንደኛው አጭር ስር ነው ያለው፣ አንደኛው ጥልቅ ነው ስሩ። ልክ መንፈሳዊ ህይወታችንም እንደዚሁ ነው። በህይወታችን ማዕበሎች ይመጣሉ፣ መከራዎች ይመጣሉ፣ ፈተናዎች ይመጣሉ። በህይወታችን ውስጥ ተስፋ የሚያስቆርጥ ነገር፣ ቻሌንጆች ይመጣሉ። ማዕበሎች ናቸው። በእነዚያ ማዕበሎች ውስጥ ጸንተን እንቆማለን ወይ ነው ጥያቄው ዛሬ። ለምን? እየመጣ ያለ ነገር ስላለ።
ማቴዎስ ምዕራፍ 7 ቁጥር 25 ላይ ሊወሰዳችሁና ማቴዎስ ምዕራፍ 7:25 ላይ ኢየሱስ አንድ ያስተማረው ትምህርት አለ። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንም ቤት መታው። በአለት ላይ ስለተመሰረተ አልወደቀም። ይህን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ ሰራ ሰነፍ ሰውን ይመስላል። ተመሳሳይ ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኢየሱስ ምንድን ነው ያለው? አንድ አይነት ዝናብ ይመጣል፣ አንድ አይነት ነገር ይመጣል። ትልቁ ጥያቄ በክርስቶስ ውስጥ ስር ሰደናል ወይ? በክርስቶስ ውስጥ ጠልቀናል ወይ? ወይስ የእሁድ ሰዎች ነን? ወይስ የአንድ ሰሞነኛ ነን? እግዚአብሔር በእኔ ስር ጠልቃችኋል ወይ ብለህ ጠይቃቸው ነው ያለኝ። ስር መስደድ ማለት ምን ማለት ነው? ከዛን አንድ ሁለት የእግዚአብሔር ሰዎችን እናያለን። ስር ያልሰደዱ ሰዎችን እናይና እኛ ምን እናርግ ስር ለመስደድ የሚለውን አይተን እንጸልያለን። ጳውሎስ ቆላስያስ ላይ ምንድነው ያለው? ክርስቶስን እንደተቀበላችሁት ተቀበላችኋል። ጌታ የተቀበለ ሰው በእርሱ ተመላለሱ። ተቀበላችኋል አይደለ? ምን በሉ? በእርሱ ተመላለሱ። ከእርሱ ጋር ወክ አድርጉ። ከእርሱ ጋር ውጡ፣ ግቡ። የእሱን ሐሳብ ስሙት። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ። ስር ሰዳችሁ በእርሱ ታነጹ። መመላለስ የአንድ ቅጽበት ጉዳይ አይደለም። መመላለስ የአንድ ጊዜ ውሳኔ አይደለም። መመላለስ የስሜት ውጤት አይደለም። መመላለስ ወክ ማድረግ ነው ከእርሱ ጋር ቀጣይነት ያለው ግንኙነት ዴይ ኤንድ ናይት ከክርስቶስ ጋር ያለ ህብረት ማለት ነው። ኢየሱስ በዮሐንስ ላይ በእኔ ኑሩ፣ ስር ስደዱ ስንባል ክርስቶስን በእምነት እንደተቀበልነው በየቀኑ በእርሱ ውስጥ መኖር። ህንጻ ሲገነባ አይታችሁ ታውቃላችሁ? ኮንትራክተሮች አሏቸው አይደል? ህንጻ ከመገንባቱ ቤት ምንድነው የሚደረገው? መሬት ይቆፈራል። ለምን? የህንጻውን ጥንካሬ የሚወስነው የጉድጓዱ ጥልቀት ነው። በጣም ጥልቅ የሆነ ጉድጓድ ይቆፈራል። ለምን? ህንጻው ረጅም ጊዜ መቆየት እንዲችል። ወራቶች ሊፈጁ ይችላሉ ሲቆፈር። አንዳንድ ጊዜ ሰዎች ከግራውንዱ በላይ ያለው ከሚወስደው ጊዜ በላይ ከታች ያለው ጊዜ ይወስዳል ይላሉ። ለምን? በጣም መሰረት መውጣት ስላለበት። እግዚአብሔር አንዳንድ ጊዜ ከሰው እይታ ውጪ የሚሰራቸው ስራዎች አሉት። አንደርግራውንድ ውስጥ ባህሪያችንን ይቀርጸዋል፣ እምነታችንን ያጠነክራል። ሰው አዮ ይሆናል፣ ነገር ግን ስር እየሰደድን ነው። ያዕቆብ 1:3 ላይ የእምነታችሁ መፈተን ትዕግስትን እንዲያደርግ አውቃችሁ በጽናት ቀጥሉ፣ በጽናት ኑሩ። እምነትን የሚፈትን ነገር ስለሚመጣ
ሁለት የእግዚአብሔር ሰዎችን እንይና በብሉይ ኪዳን ዮሴፍን ታውቁታላችሁ ብዬ አስባለሁ። ዮሴፍ ሕይወቱ በብዙ መከራ የተሞላ ሰው ነው። ዮሴፍ በወንድሞቹ ተከድቷል። ዮሴፍ ለባርነት ተሽጧል። ምን ባረገ? ራእይን ባየ። ዮሴፍ በውሸት ተከሷል። ዮሴፍ እስር ቤት ገብቷል። ዮሴፍ ምርጫ ነበረው። ምን የማድረግ? የማጉረምረም፣ ተስፋ የመቁረጥ፣ ባየሁት ራእይና በተመለከትኩት ነገር ይህ ሁሉ ባልሰራሁት በደል እስር ቤት ለዓመታት በማመቀቅ ማዕበሎች ናቸው። ዮሴፍ አቋሙን ማላላት ይችል ነበር፣ ወይም ደግሞ እግዚአብሔርን ባይገባኝም ብሎ ሙጥኝ ማለት ምርጫ ነበረው። ትዝ ይላችኋል በጲጥፋራ ሚስት ዮሴፍ ሲፈተን እንዳለ እንዴት ይህን ትልቅ ኃጢአት በእግዚአብሔር ፊት አደርጋለሁ? የሁሉ ነገር እየደረሰበት ዮሴፍ ስሩ የሰደደ ስለሆነ ነበር። ሩት ያደረገ ስለነበረ በቻሌንጆች ውስጥ እያለፈ እምነቱን ከእግዚአብሔር ላይ አላነሳም። ሕይወቱ በእግዚአብሔር ላይ የተመሰረተ ነበር። ሁኔታዎች አይገቡትም። ዮሴፍ ሲታሰር አይገባውም። በወንድሞቹ ሲከዳ አይገባውም። እስር ቤት ሲገባ አይገባውም። የሚያውቀው ግን አንድ አለ፣ እግዚአብሔርን የታመነ ነበር። ሕይወቱ በእግዚአብሔር ላይ የተመሰረተ ነበር። በጣም ደስ የሚለው መጽሐፍ እንደዚህ ይላል፣ እግዚአብሔርም ከዮሴፍ ጋር ነበረ። በክርስቶስ ስር መስደድ ማለት በማይገባን ሁኔታዎችም ሆኖ የሙጥኝ ማለት ነው። ባልተረዳነው ነገር በሕይወታችን ላይ በሚመጣብን ነገሮች ባይገባንም እግዚአብሔርን የሙጥኝ ማለት ነው። እየመጣ ያለ ማዕበል አለ፣ ላይገባን ይችል ይሆናል። ስር ስደዱ። እንበሉን ያልኩት ስር ስደዱ። ዮሴፍ እስር ቤት ሲገባ ሲረሳ እግዚአብሔር ሆይ የት ነህ ብሎ ማጉረምረምና በእግዚአብሔር ላይ ጀርባዋን መስጠት ይችል ነበር። በዚያ ሁሉ ቻሌንጅ ውስጥ ስር ሰደደ። እሱ በጣም ወደው ጥቅስ ልሰራችሁ ጀርሚያ 17 ላይ ኤርምያስ 17 ከ7 እስከ 8 ያለው ጋር ልሰራችሁና ኤርምያስ 17 በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምንድነው? ብሩክ ነው። ለምን? በውሃ አጠገብ እንደተተከለ በወንዝ ዳርም ስሩን እንደሚዘረጋ ሙቀት ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬም እንደማይቋረጥ ዛፍ ይሆናል። ምን የሆነ ሰው? በእግዚአብሔር የታመነ ሰው። በምን ሁኔታ ውስጥ? በቻሌንጆች ውስጥ፣ በማዕበሎች ውስጥ፣ በስቶርም ታይም ላይ በእግዚአብሔር የታመነ ሰው፣ ስር የሰደደ ሰው፣ በወንዝ ዳር ስሩን እንደሚዘረጋ። ሙቀት አይመችም አይደለም? በሙቀት ሰዓት ሙቀት ሲመጣ እንደማይፈራ። ለምን? ስር የዘረጋ ስለሆነ።
በድርቅ ምንም በማይታሰብበት ጊዜዎች ውስጥ ፍሬው እንደማይቋረጥ ድርቅ ሆኖ ፍሬው አይቋረጥም። ምን አይነት ሰው? በእግዚአብሔር የታመነ ሰው። ቻሌንጆች ይያሉ የማይመች ሁኔታ በህይወታችን ላይ እየመጣ ምን ያለ ሰው? እግዚአብሔርን እምነቱ ያደረገ ሰው። ጌታን ከተደገፍን ድርቅ ቢሆን እናፈራለን። ሙቀት ሲመጣ አንፈራም። ለምን? እግዚአብሔርን ከታመን። እግዚአብሔርን መታመን ማለት በእግዚአብሔር ላይ ሩትድ የሆነ ማንነት ሲኖረን። ዮሴፍ ሩትድ ባይሆን ኖሮ በእግዚአብሔር ላይ አጉርብርቦ ጭልጥ ብሎ መሄድ ይችላል። ጥያቄው ስር ሰደናል ወይ? ስር ሰድጃለሁ ወይ? ስር ሰደሻል ወይ? ስር ከሰደድን እግዚአብሔር ከዮሴፍ ጋር ነበር እንደሚል እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ከኔ ጋር ይሆናል። ነገሮች ፍትሃዊ ሳይመስሉ ሲቀሩን፣ ህመም ሲበዛብን፣ ግራ ስንጋባ እምነታችሁን እግዚአብሔር ላይ አድርጉት። ሁለተኛው ሰው ዳንኤል በየዕለቱ በእግዚአብሔር ላይ የተደገፈ ሰው፣ በእርሱ ላይ ጥገኛ ሆኖ ስር የሰደደ ሰው ነው። እንዳትረሱ፣ ዳንኤል ያለው እግዚአብሔር በማይመለክበት ምድር ውስጥ ነው ያለው። እግዚአብሔር በማይታወቅበት ግዞት የሄደ ሰው ነው። ዳንኤል ጸሎት በሕግ ሲከለከል ምርጫ ነበረው። ምን ማለት? አንድ ወር አይደለች? እምነት በልብ ነው አይደለም? ወይ ደግሞ ታማኙ ነው መቀጠል? ምርጫ ነበረው። እግዚአብሔርን ብሎ የሙጥኝ ብሎ መሞት፣ አይ ኢትስ ኦኬ ኮምፕሮማይዝ ላድርግ ማለት ምርጫ ነበረው። መጽሐፍ እንደዚህ ነው የሚለው፣ እንደ ልማዱ። እስቲ እንደ ልማዱ በሉ። ልማድ አለን በእግዚአብሔር ፊት። ዳንኤል ይህ ሕግ ሳይወጣ በፊት በቀን 3 የመጸለይ ልማድ አለው። ዳንኤል ድንገት ጠንካራ አልሆነም። ቻሌንጅ ሲመጣ፣ ሕግ ሲወጣ ዳንኤል ጠንካራ አልሆነም። ሕግ ሳይወጣ ፊት ዳንኤል ስር ሰዷል። በየቀኑ በእግዚአብሔር ላይ ይደገፍ ነበር። ሁኔታዎች ሲመጡ አይደለም ዳንኤል የጠነከረው፣ ፈተናው ሲመጣ ልጠንክር አይደለም ዳንኤል ላይፉ ነው እንደዛ። ዳንኤል ቻሌንጁ ሲመጣ ኦሬዲ ሩትድ ሆኗል። ለምን? በየቀኑ በእግዚአብሔር ፊት 3 ይጸልይ ስለነበር ሩትድ ስላደረገ ሕግ ሲወጣ ለመፍራት ሙቀት ስለመጣ አልደነገጠ። ሕግ ሲወጣ ዳንኤል ምንም አልመሰለውም፣ እንደ ልማዱ ተንበረከከ። በየቀኑ የምናደርገው ነገር ነው በችግር ሰዓት ነገያችን የሚወስነው። ልማድ አላችሁ ወይ? ልማድ አለኝ ወይ? በየቀኑ ስር የሚያሰድድ ልማድ አለን ወይ?
የሆነ ነገር ቢመጣ እንቆማለን ወይ? እንጸናለን ወይ? ቀደም እንዳልኩት ነው፣ ከስቶርሙ በፊት ልዩነት የለም። እምነታችን የሚፈተነው ታይም ሲመጣ ነው። ለዛ ሬዲ ነን ወይ? አንድ ሁለት ሰዎችን ስር የሌላቸውን ሰዎች እኔና እኛ ምን እናርግ ወደምለው እመጣለሁ። አንደኛው ይሁዳ ነው። ይሁዳ ለኢየሱስ ቅርብ የነበረ ሰው፣ ተአምራት ኤቭሪዴ የሚያይ ሰው፣ የኢየሱስን ትምህርት የተራራው ስብከት በሉት አብሮ እኩል መስማት እድል ያገኘ ሰው፣ ከሐዋርያቶቹ ጋር የተቆጠረ ይሁዳ፣ ከደቀ መዛሙርቶቹ ጋር ሲገባና ሲወጣ የነበረው ይሁዳ ስር ስላልነበረው ልቡ ገንዘብ ይወድ ነበር። ታማኝነቱ የተከፈለበት ሰው ነበር። በመጨረሻም ኢየሱስን አሳልፎ መስጠት ላይ ደረሰ። ድንገት አይደለም ይሁዳ ተነስቶ ኢየሱስን አሳልፎ የሰጠው፣ ስሩ ፕሮሰስ ነው። ምናልባት ለኢየሱስ ቅርብ ልትመስሏችሁ ሊሆን ይችላል። ጥያቄው በእርሱ ስር ሰደናል ወይ? ምናልባት እሑድ ቸርች እንመጣ ይሆናል። ምናልባት እንዘምር ይሆናል። ምናልባት ታይትል ይኖረን ይሆናል። ስር ሰደናል ወይ? ስር ሰድጃለሁ ወይ? ምናልባት ብዙ መዝሙሮች እናውቅ ይሆናል። ምናልባት ብዙ ሰዎች እናውቅ ይሆናል። ጥያቄው በክርስቶስ ላይ ስር ሰድጃለሁ ወይ? ልቤ የቱ ጋር ነው ያለው? ሁለተኛው በብሉይ ኪዳን የምናውቀው ሳኦል ሲጀምር በጣም ትሁት ነበር። አጀማመሩ በጣም በትህትና የጀመረ ሰው ነው። ቀስ በቀስ ግን ሳኦል ሰዎችን መፍራት ጀመረ። ለእግዚአብሔር መታዘዝን አቆመ። ምን ያለው ሰው? በሳሙኤል እጅ የተቀባው ሳኦል የእስራኤል የመጀመሪያው ንጉሥ ማመካኘት ጀመረ። አንተ ስለዘገየ ሕዝቡን ስለፈራሁት ማድረግ ነበረብኝ። ሰዎችን ፈራው፣ ሽማግሌዎችን ፈራዋቸው። ስለዚህ አንተን ከምፈራ ሰዎችን ብፈራ ይሻለኛል ብሎ ሰዎችን መረጠ። ማን? በእግዚአብሔር የተመረጠው ሳኦል። ሕይወቱ ከእግዚአብሔር ወደ ሰዎች ተቀየረ። ያም ለውድቀቱ ምክንያት ሆነ። በሰዎች ዘንድ ተቀባይነት ለማግኘት ሳኦል ሰዎች እንዳይበተኑበት፣ ዙሪያው ላይ የነበሩ ሰዎች ጥለውት እንዳይሄዱ ሳሙኤል ጠብቀኝ ስለው መጠበቅ ስላልቻለ፣ እግዚአብሔር አጥፋልኝ ስለው ማጥፋት ስላልቻለ ስራ አልነበረው። ማቴዎስ ወንጌል ላይ ልውሰዳችሁ ቶሎ ብዬ። ማቴዎስ ወንጌል 13 ከ20 እስከ 21 ድረስ
እንደዚህ ይላል ኢየሱስ ያስቀመጠው ምሳሌ። በጭንጫ ላይ የተዘራው ይህን ቃሉን ሰምተው ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ሲመጣበት ወይም ስደት በሆነ ጊዜ ወዲያው ይሰናከላል። ለምን? ስር የለውም። ቻሌንጅ ሲመጣ ወዲያው ይሰናከላል። ጥያቄው ስር ሰድጃለሁ ወይ በክርስቶስ ላይ? በእርሱ እየተመላለስኩ ነው ወይ? እግዚአብሔር እያንዳንዳችን ያለው እሱ ነው። ስር ሰደሻል ወይ? መከራና ቻሌንጅ ቢመጣ ትቆማለህ ወይስ ትሰናከላለህ? እነዚህ ኢየሱስ በጭንጫው መሬት ላይ ያስቀመጣቸው ቃሉን በደስታ የተቀበሉት ነገር ግን ስር የሌላቸው ሰዎች ናቸው። በከፍተኛ ደስታ ይጀምራሉ። ነገር ግን ችግር ሲመጣ፣ ስደት ሲመጣ የሉም። እንደ ይሁዳ ቅርብ ነበሩ፣ ግን ጥልቅ አልነበሩም ከክርስቶስ ጋር። እንደ ሳውል ጀምረው ነበረ፣ ግን አልቀጠሉም። ማዕበሉ ሲመጣ መቆም አልቻሉም። ታዲያ እንዴት ስር እንስደድ? አንድ አራት ነገሮችን አነሳና እንጸልያለን። ምን ላድርግ? አንደኛው በእግዚአብሔር ቃል ስር ይሰደዳል። መዝሙረ ዳዊት ምዕራፍ 1 ከ2 እስከ 3 ደስታው በእግዚአብሔር ሕግ የሆነ ሰው የተባረከ ነው፣ እርሱም በውሃ ፈሳሾች ዳር እንደተተከለች ዛፍ ይሆናል። ምን የሆነ ሰው? ቃሉ ደስታው የሆነ ሰው። በ52 ሳምንት ባይብል እናጥና ብለን የጀመርነው አላለ ግሩፕ ዴይሊ የእግዚአብሔር ቃል ደስታው የሆነ ሰው። ስር የሰደደ ሰው ህይወት የሚጀምረው ከቃሉ ነው። ወደ ቃሉ ተመለሱ። ማዕበል እየመጣ ነው ያለው። በእግዚአብሔር ቃል ስር ይሰደዳል። ቃሉ መንፈሳችንን ይመግባል። ቃሉ መንገዳችንን ያስተካክላል። ቃሉ እምነታችንን ያጠነክራል። ቃሉን ካላነበብን ስሮቻችን አጫጭሮች ናቸው። እለት እለት በእግዚአብሔር ቃል ውስጥ መደበቅ ካልቻልን ስሮቻችን አጫጭሮች ናቸው። ስናነብ፣ ስናሰላስል፣ ስንታዘዝ። ምንድነው ያልኩት? ስናነብ፣ ስናሰላስል፣ ስንኖር። ሁለተኛው ከሰዓት አኳያ ልፍጠን ለጸሎት። እዚህ ጊዜ ጸሎት የምንፈልገውን ነገር መጠየቂያ ነው አይደለም? ጸሎት ከእግዚአብሔር ጋር ኮሚኒኬት የምናደርግበት ቻናላችን ነው። ኢየሱስ በዮሐንስ 15:7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ሁሉ ለምኑ። መጀመሪያ ቃሉ በእናንተ ቢኖር፣ በጸሎት እንጠነክራለን።
ቶሎ ሊድ። ሶስተኛ በፈተናዎች ውስጥ ስር ይሰደዳል። አይገርም? በቻሌንጆች ውስጥ ስር ይሰደዳል። ያዕቆብ ቅድም ያነበብኩት ያዕቆብ ምዕራፍ 1:2-3 የእምነታችን መፈተን ትዕግስትን ጽናትን እንደሚያደርግ አውቃችሁ እንደ ሙሉ ደስታ ቆጠሩት። በቻሌንጅ ውስጥ አንዳንድ ቻሌንጆች ያጠነክሯቸዋል። ስር ከሌላችሁ ቻሌንጆች ይዟችሁ ይሄዳሉ። በክርስቶስ ውስጥ በመኖር ዮሐንስ 15 ላይ በእኔ የሚኖር እርሱም ብዙ ፍሬ ያፈራል። ለለፈው የመጨረሻው በመንፈስ ቅዱስ መንፈስ ቅዱስ ሁሌ ያስፈልገናል። ያኔ የተሞላ ነው አይደለም፣ ሁሌ ያስፈልገናል። መንፈስ ቅዱስን ወደ ህይወታችን ዘወትር ልንጋብዘው ይገባል። ስር ለመስደድ ተሰጥቶናል። በየቀኑ ልንቀበለው ይገባል። ህይወቴን ምራኝ፣ ቀይረኝ፣ አቅጣጫን አሳየኝ። ሁሌ ከሱ ጋር ኮሙኒኬት ማድረግ መቻል አለብን። ኤፌሶን ምዕራፍ 5:18 ላይ በመንፈስ ተሞሉ። መሞላት የአንድ ጊዜ ጉዳይ ሳይሆን የየሁል ጊዜ ጉዳይ ነው። እንደገና መሞላት፣ እንደገና መታደስ። ስር መስደድ እንፈልጋለን። መንፈስ ቅዱስን ጋብዘው። በመንፈስ ቅዱስ ተመሩ። ገላትያ ምዕራፍ 5:16 ላይ በመንፈስ ተመላለሱ ስለሚል ስር መስደድ እንፈልጋለን። በመንፈስ ቅዱስ ተመላለሱ። የመጨረሻው በመንፈስ ቅዱስ ራሳችን ሙሉ ለሙሉ እንስጠው። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ ምን የሚሉ ሰዎች? በሁሉ አቅጣጫ በመንፈስ ቅዱስ ኃይል የሚመሩ ሁሉ የእግዚአብሔር ልጆች ናቸውና። ይህ ማለት ፍቃዳችሁን አስረክቡት፣ ህይወታችንን እንስጠው። ስር መስደድ እንፈልጋለን። መንፈስ ቅዱስን ወደ ህይወታችን ጋብዘው። በእርሱ አመራር ውስጥ እንለፍ። ያለ መንፈስ ቅዱስ አንዘልቅም። ማዕበሎች እየመጡ ነው። ጥያቄው እኔ ቆማለሁ ወይ? ጸልይ። ናትዬ መዝሙሩን ክፈተው። ደስ በሰከነ መንፈሱ ናችሁ ከዘማሪ ሊዲያ ጋር አብረን እያመለክን ጥቂት ደቂቃዎችን ጸልየን 10 ደቂቃ አለኝ። እንደሚመቻችሁ ናችሁ እንድታሰላስሉ እፈልጋለሁ። ጠይቁት ጌታ። መስጠም ነው የምፈልገው እኔ። እየመጣ ያለ ነገር አለ። ተንበርከኩና ትንሽ እንጸልይ።
ሃሌሉያ። ወገኖች ታስፈልገኛለህ በሉት። ስር እንስደድ።
ጻድቅና የተፈራ የዘላለም አምላክ እግዚአብሔር አምላካችን ሆይ ስለነበረን ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ስለላክልን ቃል በኢየሱስ ስም እናመሰግናለን። እግዚአብሔር አምላካችን ሆይ ራሳችንን እንድንፈትሽ በቃል ስለተናገርከን በኢየሱስ ስም እናመሰግናለን። እግዚአብሔር አምላካችን ሆይ ለኛ ያለ ዓላማ ብዙ ነው። ጌታ ሆይ በወንድሜ ቢኒ እግዚአብሔር አምላካችን ሆይ ስለመከርከን ተመስገን። እግዚአብሔር ሆይ እኔ ጸልያለሁ በኢየሱስ ክርስቶስ ስም ካንተ ጋር መጣበቅ እንድንችል እግዚአብሔር አምላካችን ሆይ በሕይወታችን ውስጥ በሚመጡት ማንኛውም አይነት እግዚአብሔር ሆይ ስቶርም ቢሆን እግዚአብሔር ሆይ መከራ ቢሆን በጌታ በኢየሱስ ስም ካንተ ጋር ተጣብቀን እንድንኖር በኢየሱስ ስም እርዳን። እግዚአብሔር ሆይ ጉልበት ስጠን። እግዚአብሔር ሆይ የደከመን ብንኖር በኢየሱስ ክርስቶስ ስም እንድታበረታን እኔ ጸልያለሁ። እግዚአብሔር አምላካችን ሆይ የስር ፋንክሽን እናቃለን። ከውስጥ ወደ ውጪ ለምልሞ እንዲታይ የሚያደርግ ነው። በጌታ በኢየሱስ ክርስቶስ ስም ልምላሜያችን እግዚአብሔር ሆይ ከላይስ ከሚመጣው እግዚአብሔር ሆይ ካንተ ቃል እንዲሆን በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ የዚህ ዓለም ነገር እንዳይገዛን እግዚአብሔር ሆይ ካንተ ሐሳብ እንዳይወስደን በኢየሱስ ስም አንተ ጠብቀን። እግዚአብሔር ሆይ እኔ ጸልያለሁ ጌታ ሆይ በዚህ ዘመን እግዚአብሔር ሆይ በሚያስፈራ ዘመን ውስጥ ነው ያለነው። ጌታ ሆይ ካንተ ቤት የሚወስደን ብዙ ነገሮች አሉ። ነገር ግን እግዚአብሔር ሆይ እጃችንን አንተ አጥብቀህ እንድትይዘን እኔ ጸልያለሁ። እግዚአብሔር ሆይ በራሳችን ማስተዋልና እንዳንደገፍ በእውቀታችን እንዳንደገፍ እግዚአብሔር ሆይ ባለን ነገር እንዳንደገፍ በኢየሱስ ክርስቶስ ስም አንተ እርዳን። እግዚአብሔር ሆይ አግዘን። ጌታ ሆይ በመንፈስህ ሙላን። እግዚአብሔር ሆይ አንድ እርምጃ ወደ አንተ አሻግረን። ጌታ ሆይ በኢየሱስ ስም እኔ ጸልያለሁ ባለንበት ከመመላለስ እንድታወጣን እኔ ጸለይኩኝ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የሚገዳደረን የክፉ የጠላት ሐሳብ ሁሉ እግዚአብሔር ሆይ በፊትህ እንዳንበረታ እግዚአብሔር ሆይ አእምሮአችንን የያዘ ነገር ቢኖር በጌታ በኢየሱስ ስም ዕቅድና ሐሳብ ሁሉ የፈረሰ ይሁን። እግዚአብሔር አምላካችን ሆይ በፊትህ በጸሎት እንድንበረታ በኢየሱስ ስም እርዳን። ጌታ ሆይ እኔ ጸልያለሁ ለዚህ ቤተ ክርስቲያን እግዚአብሔር ሆይ ጋሻና መከታ እንድትሆን ለእያንዳንዳችን እግዚአብሔር ሆይ መከታ እንድትሆን በኢየሱስ ስም እኔ ጸለይኩኝ። እግዚአብሔር ሆይ ዮሴፍን እየረዳ እግዚአብሔር ሆይ ከዴስቲኔሽኑ ያደረስከው ጌታ በኢየሱስ ክርስቶስ ስም ላሰብክልና ላቀድክልን ነገር ሁሉ እግዚአብሔር ሆይ እስከ ፍጻሜው እንድታበረታን እኔ ጸለይኩኝ። ስለ ሁሉም እናመሰግናለን። እግዚአብሔር አምላካችን ሆይ ያገለገሉን ሁሉ በኢየሱስ ስም ባርካቸው። ክብር ለገናናው ስም ይሁን በጌታ በኢየሱስ ስም።